አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተወደዳችሁ የተከበራችሁ የቀልብ ቤተሰቦች እንደምን አላችሁ? እኔ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። አላህ ይጠብቃችሁ። በያላችሁበት ያልታሰበ እንጀራ ያልታሰበ የማታ ሪዝቅ አላህ ይስጣችሁ። ቤተሰቦቻችሁን ሰላም ያርግላችሁ። እናንተ ሰላም ሆኑ ላለሁ ማለት ነው። ዛሬ እንግዲህ የእንትን ሾርባ አሰራር ነው የማሳያችሁ። የበቆሎ ሾርባ አሰራር ማለት ነው። ይሄ እርጥብ በቆሎ በጣሳ ታሽጎ የሚሸጠው እሱን ነው የማሳያችሁና ሽንኩርት አቁላልቻለሁ። በቂቤ ወይም በዝግዳ ነው በረቦቹ። እሱን ታቁላላው በኋላ አንድ ማንኪያ ዱቄት አቁላልቻለሁ ማለት ነው። ከዛ ውሃ ጠፋ አረግበታለሁ እንደምታዩት ቶሎ አመሰለዋለሁ ማለት ነው። ከዛ ዱቄቱ እንደሞቅ ሆነ ማለት ነው። እንደዚህ ከሽንኩርቱ ጋር አቁላልቼዋለሁ በደንብ አድርጌ እንዳያችሁት። ከዛም በኋላ ውሃ ጠብ ማድረግ አለብኝ ማለት ነው እንዲጓጉልብኝ እና እንደዚህ ካደረኩት በኋላ ትንሽ እሳቱን መታ ማድረግ አለበት ዱቄቱ ጣዕሙ እንዲጠፋ ማለት ነው፣ እንዲቆላላ ማለት ነው። ትንሽ እሳት መተዋል። ከዛም በኋላ የሚቀጥለውን ነገር እናደርጋለን ማለት ነው። ሰብስክራይብ አድርጉኝ፣ ቤተሰብ አድርጉኝ፣ አበረታቱኝ። በተለይ ምግብ ስሰራ በጣም ደስ ይለኛል። ምግብ ስለምሰራ እንግዲህ ብዙ ነገር ስለምሰራ እላችኋለሁ። ዞሮ በዚሁ አጋጣሚ እንዲህ አንዳንድ ጊዜ ስሰራ ያገኘሁትን ነገር እናንተ እንዲታወልኝ ያመጣለሁ ማለት ነው። እና እንደዛ አድርጌ አይታችኋል። አቁላልቼው ውሃ ጠባርጌበት እሳት መጥቶታል ማለት ነው። እዚህ ጋር ክራይ መጠበህ ነው እንደምታዩት። ክራይ መጠበህ ታቆታላችሁ። እሱን አንድ ብርጭቆ አደርጋለሁ ማለት ነው። እንደዛ አድርጌ አደርግበታለሁኝ። በስዋል ወተቱም እንደዛው እና በደንብ አድርጌ አማስለዋለሁ ማለት ነው። ከዛ ትንሽ እሳት ይመታዋል። የሚቀጥለውን ደግሞ አብረን እናደርጋለን ማለት ነው። እንደምታዩት ቀጠን ያለ ነው፣ ወላኪን እሳት ሲመታው በራሱ ጊዜ ይወፍራል። ተጨማሪም ደግሞ ወተት እናደርግበታለን። እንደዛ አድርጌ ነው ያው በደንብ እንትን እንዲለው ማለት ነው። በደንብ እንዲዛባ ነው በጣም ነው የሚጣፍጠው። በነገራችን ላይ በጣም ነው የሚጣፍጠው። የምታውቁታላችሁ የምታውቁት ነው ሰርታችሁ የማይደረግም ማጂ ወይንም ደግሞ መለስኒ ነው የሚደረገው። ከዛም በኋላ ማለት ነው ትንሽ ማጂና መለስኒ እዚህ ጋር ፈሶብኛል ማለት ነው። ካሜራውን አላየሁትም ነበርና ወደ ተፈሰሰብኝ ለካሉ ይዘታ ወይቱ ተጨቀጨቀ ማለት ነው። ለቀኑ ዝጋ ወደ ይደረጋል ማለት ነው። በእውነት ነው የምላችሁ በጣም ይጀርቡት ለራሳችሁ አይነት ሰርባችሁ ሞክሩት ማለት ነው። ይጣፍጣል። ቤተሰቦቻችሁ በጣም ነው በነገራችን ላይ ሳይፈጭም ይሰራል። ፍቅር የሚባል ፍቅር ታወቃችሁት። ፍቅር ጋር ሳይፈጭ ይሰራ ማለት ነው። ግን ብቻውን ስለሆነ ታድርገዋለሁ የበቂዋን ጊዜ ማለት ነው። የሚጠፋው እንደዚህ ስለሆነ ያኔ ብቻውን በቃ እንደዚህ ልክ ሾርባ በሉት እና የድሮ ጣዕም ራሱ የበቀሉ ጣዕም
በቃ ያስታውቃል፣ ግልጽ የሆነ ማለት ነው። በጣም ምርጥ ነው። እንደምታዩት ላይክ ግጩ ማለት ነው። ራሴን ላይክ እየገጫሁ ነው። አበረታቱኝ። እዚህ ጋር ደግሞ ያለውን በወተት አለቃልቄ ያደረኩት ማለት ነው። ያው እንዳይጣል ብዬ ነው። ሁሉንም ነገር አድርጌ ስጨርስ ከላይ ቆመሞቹ ቀይ ሽንኩርት፣ ቁንዶ በርበሬ፣ ቀይ ሽንኩርት የተፈጨ ሽንኩርት ጋር ጨው አድርጌያለሁ። ማለት ነው። ማጂ ካላችሁ እሱን ተጠቀሙ። ጣዕሙ እንደ ማጂ ነው ማለት ነው። ማጂ ካላችሁ ደግሞ ማጂ ብቻ ተጠቀሙት። በጣም ምርጥ ነው። ያቻት ነው የምታስብለው ማለት ነው። ታምራለች፣ ትጣፍጣለች። መልኳ ከጣዕምና በላይ ነው። ስራችሁ ነው።